ሊናችሁ አማን ነው ወይ? ስሙ ምንድን ነው የሚባለው? ጋይስ ንገሩኝ እስኪ። ያያችሁት ምግብ ስሙ ምንድን ነው የሚባለው? ባይዛ ቀምሼ አላውቅም። አንድ ቀን እየቀመስኩ አሳያችሁ። ሰልቤ ዩቲዩብ እንዴት ናችሁ? በያላችሁ በሰላማችሁ ብዙ ይበልኛል። ዛሬም በሌላ ቀን በሌላ ቪዲዮ ተመልሰን መጥተናል። ባይዘው ህይወቴ ተመሳሳይ ነው። እነሳለሁ፣ እበላለሁ፣ ወደ ቤት እሄዳለሁ፣ ወገርላለሁ፣ ወጣረጋለሁ ምናምን በዛ ነገር ነው። ህይወታችን አሁንም ሰልቤ ወደሚገኙ ጓደኞቼ ነው ወክ ያረጋል። በእግሬ በእግሬ መስመር ነው የካሜራ ፊት ምናምን እየለመድኩ ነው። ያው ከአሁን በፊት ብዙ ቪዲዮ ሰርቻለሁ። ፍራንክ ምናምን ነገር ብዙ ማውራት አይጠበቅብኝም ነበር። ወስዱት ኤቭሪባዲ እንዴት ናችሁ? ተመልሼ መጥቻለሁ። ሰኒት ልዘር ትንሽ ቀርቶኛል። ባይዞዚያ አካባቢ ብዙ በጣም ሰፊ ማለት በጣም ሩቅ ወደ 1 ኪሎ ሜትር የሚጠጋ ፓርኪንግ አለ። ሰኒት አካባቢ ነው የሚታክስ ይመስለኛል። ይኸው እዚህ ጋር ፎርድ አለ፣ አባቴ ቢዋይዲ አለ እዚህ ጋር ምናምን ነገር እና እንዳያችሁት ነው። ዛሬ የቁጤ ነገር ልንገራችሁ በእናትህ እግዚአብሔር ነው ብለ ራሴ የማይሆን ቻሌንጅ ጀምሬ ማለት ነው። እዚህ አካባቢ እየተተሰኝ ያለው ምግብ እንዳይመስላችሁ በርገር ልትሉ ነው ያልኩት ነው። ቁርጥ ክትፎ ምናምን ያላየሁት ነገር የለም በቃ ማለት ነው። ቻሌንጁ መጀመሪያ በጣም ቆጨኝ እና እንዲቆጨኝ አታድርጉ። ቶሎ ብላችሁ 1000 አስገቡኝ ባካችሁ። ቦታውን ያላወቃችሁት እነ ዮናስ ጨርጨር ምናምን ያሉበት አካባቢ ነኝ ያለሁት። ወደ ፍየል ቤት ትንሽ ነው የሚቀረኝ፣ እየቀረብኩ ነው። እና እዚህ ጋር ደግሞ አንድ የምወደው መኪና ብራንድ አየሁና እሱ መኪና እየነዳው እንዳሳያችሁ የምፈልግ ከሆነ ሰፖርት አድርጉኝ፣ ሰብስክራይብ አድርጉ እላችኋለሁ። ውድ ፋሚሊዎቼ እባካችሁ ሰፖርት አድርጉን። ባይዘው ህይወታችን እቺ ትመስላለች። በቃ ምንም ስራ የለ ባይዘው ስራ መቅጠር የምትፈልጉ ሰዎች እኔ ምንም አይነት ስራ እሰራለሁ። ቁጥሩኝ፣ ኮንታክት አድርጉኝ። ፌስቡክ ላይ ወይም ኢንስታግራም ላይ ሬክሲንግ የሚል ፔጅ አለ። ዘመጣችሁ ልትሰውቁኝ ትችላላችሁ። በቃ ጓደኛዬ አገኘው እንገናኛለን። መልካም ቆይታ። ተመልሼ መጥቻለሁ። ባይዘው ያላሳየኋችሁ እዚህ ጋር የምታዩት ምርጥ መስጊድ ሙስሊም ወንድሞቻችን ሰሚት የሚገኝ ምርጥ መስጊድ አለ። እሱ ለማሳየት ነበር እና ሙስሊም ወንድሞቻችን ሃይማኖታችን በጣም ጠንካራ ናቸው። መጣችሁ ስገደላችኋለሁ። መቻችሁ መኪና ላሳያችሁ እናታችሁ አያችሁት? ፎርድ ይባላል። ለማንኛውም ለማሳወቅ ያክል ነው። ደግሞ ምንድነው በእናታችሁ ይሄ ቻሌንጅ ከጀመርኩ በኋላ ማለት ነው እግዚአብሔርን ምግቡ ምንም እየጠቀመኝ አይደለም። ቶሎ ይርበኛል ምናምን። መፍትሄ ካላችሁ የሆነ ነገር መላ ብሉኝ። በቃ እኔ ሊስትር ነኝ አባቴሽ። እንደዚህ ለባብሽ ስታይኝ ደህና ሰው እንዳልመስልህ ሀብታም ነኝ እያለኝ ነው። ስሙ ባይዘው በቅርብ ሊስትሮ ስራ እንጀምራለን። እዚህ ጋር ቡና ቤት ምናምን አለ። መጣችሁ ቡና ጠጡ። ባይዘው ሱፐር ማርኬትም አላችሁ በታች በላይ ቡና ቤት ምናምን በርገር ቤት አለ። መጣችሁ ብሉ ጠጡ ማለት ነው። ሰቤት አካባቢ ነው የሚገኘው። በነፃ ማስታወቂያ ለስራ ብዬ ነው ባይዘው። ስሙ ምንድነው የሚባለው? ጋይስ ንገሩኝ እስኪ። ያያችሁት ምግብ ስሙ ምንድነው የሚባለው? ባይዘው ቀምሼ አላውቅም። አንድ ቀን እየቀመስኩ አሳያችኋለሁ። ስሙ የምታውቁ ተባበሩና
እዛ ገብተን የማይሆን ነገር እንዳናዝዝ ማለት ሌላ ቀን አሁን አይደለም። ቻሌንጁ ካበቃለት በኋላ ከአንድ ሺህ እና ከዚያ በላይ ባይዞ እኔ እኮ አንድ ሺህ ካስገባችሁ በኋላ እስከ 10 ሺህም ልል እችላለሁ፣ እስከ 100 ሺህም ልል እችላለሁ። ዳቦ መብላት ምናምን ከተመቸኝ ማለት ነው። እና አለን ፓርኪንግ እያያችሁት ነው። እስከታች ነው በቃ 1 ኪሎ ሜትር ይደርሳል። እግዚአብሔር ነው ማለት እስከታች በቃ ፋይናሊ ሰሚት ፍየል ቤት ደርሰናል። ባይዞ እንደዚህ ቢሳወራ ምናምን እንደዚህ ዱባይ፣ ካናዳ ምናምን እንግሊዝ፣ ዩኬ ምናምን የገባ ይመስላል። ለማንኛውም ፍየል ቤት ገብተናል። ሎክ ፍየል ቤት እና ጓደኛችንን ቤቱ ሄደን እናገኘዋለን። አብራችን ጋይስ ኮፒያ ማድረግ የሚመቻችሁ ከሆነ ይኸው አሚኖ የተባለ ጓደኛችን አለ። ይኸው ፍየል ቤት ማለት ፊት ለፊት ነው ያለው። ፊት ለፊት መጣችሁ ታገኙታላችሁ። መጣችሁ ብዙ ዘንጥናችኋለሁ። ስልክ ቁጥር ደግሞ እዚህ ላይ አስቀምጥላችኋለሁ። ይመቻችሁ። የነፃ ፕሮሞሽን ይባላል ይሄ ማለት ነው። ደግሞ ሰብስክራይብ አድርጉ ብላችሁ ሰብስክራይብ አባቴ አዲስ ይባሉ ያው አዲስ ናቸው። ብዙ ነገር ብዙ ኮፒያ ነው ያለው። መጣችሁ እዩ። ይመቻችሁ። እና ጋይስ ጓደኛችን አግኝተናል። እዚህ ኬክ እየበላን ነው ምናምን የሆነች ልጅ በርዝዴዋን ነበርና ባይዟ ቻሌንጅ አረሳሁትም። ኬክ ብቻ ነው የበላት። ካሁን በኋላ አይደገመኝም። ይቅርታ አድርጉልኝ። በቃ ያው ነው። ወስ ጉድ ኤቭሪባዲ። ይሄ ነው ጓደኛችን። ሰላም በላችሁ እንዴ? ምንድነው? እሺ ባይዟ አይናፋር ነው ጓደኛችን። በቃ በጣም ካሜራ ይፈራል። እንደዛ ነገር ነው። በቃ በደንብ ያላሳየዋችሁ እንደዛ ስለሆነ ነው። ግን ብዙ ነገር አድርገናል። አልቀረጽ ምናምን እያለ ካሜራ ይፈራል። እሺ በቃ ሰላም በላችሁ። ዝም ብለህ እንዴት ናችሁ? አማን ነው ወይ? ባይዞ ብዙ ነገር አድርገን ነበር ያላሳየዋችሁ። በጣም ካሜራ ይፈራልና ለዛ ነው ያላሳየዋችሁ። ከዚህ በኋላ የሚኖረን ቆይታ ደግሞ ትንሽ ቆየት ብለን እናሳያችኋለን። አብራችን ቆዩ። ሰብስክራይብ አድርጉ። ይመቻችሁ። ገን ጋይስ የዛሬ ውላችን ይሄን ይመስል ነበረ። ከተመቻችሁ ዩቲዩብ ቻናሉ ሰብስክራይብ፣ ቪዲዮ ላይክ፣ ሼር አድርጉት። ነገ በሌላ ቪዲዮ እንገናኛለን። ይመቻችሁ። መልካም ጊዜ